ሄሎ ሰላም መቅድዬ፣ እንዴት ነሽ? አለ እንዴት መሲ፣ እንዴት ነሽ? እናት ደህና ነሽ? አለ እንዴት ደህና ነሽ? አለ። ጠፋሽ? ተጠፋፋን። ቢዚ ሆንሽ መሰለኝ። ትንሽ ስራ በዛ። እንዴት ነሽ? ጤናሽ? ደህና ነኝ። ሰሚኝማ ወዴ ወይ ትናንትና ብሬክስ እነ መቅዲ ጋር ቀጠሮ አለኝና እነሱ ጋር ነው ማመሸው ብሎ ነበረ እና ላመሽ ይችላለው ብሎ ነበርና እስካሁን ድረስ አልመጣም። ስልኩም ዝግ ነው አደረ። አሁንም ዋለ። እስካሁን ድረስ ስደውልለት ስልኩ ዝግ ነው። የት እንዳለ ራሱን ያላቅም። እና ምን ሰዓት ነበር የተለያያችሁት? እናንተ ጋር ነበር? ትናንትና ተገናኝታችሁ ነበር? አዎ እኛ ጋር ነበረ። እና ከዛስ? ከዛ እኔ መሲ አንዴ ስልክ ገባብኝ። መልሼ ልደውልልሽ እኔ እናት አሁን መልሼ እደውልልሻለሁ። መቅዲዬ ተጨንቄ እኮ ነው እኔ የማናገርሽ። እንዴት ገብቶኛል መሲ፣ የእኔ እናት ገብቶኛል። የእናቴ ናት። አንዴ አሁን መልሼ እደውልልሻለሁ። እሺ ችግር የለም። ሁሉም እንደዛ ሲልሽ ግን በጣም አታጨናንቂያቸው። ደወለች፣ እሷ እግዚአብሔር ደወለች። ሉክ ደወለች። እመቤቴን እስኪ ላንሳለን። ሄሎ ወይ መቅዲ፣ ሰላም ነው? ብሬክሲ እንዴት ነህ? አለን። አማን ነው አለው። ደህና ነኝ። ደህና ነህ? ሰላም ነኝ እግዚአብሔር ይመስገን። የት ሄደህ ነው? ምን ነው? መሲ ደውላልኝ ነው። በጣም ተጨንቃ እንደ ያለው። የት? ውጭ ነኝ ስራ። ታዲያ ለምን ስልክ አታነሳላት? አረ ስልኬ እኮ ክፍት ነው። አሁን የከፈትኩት ተዘግቶ ነበርና ባትሪ አልቆ ነበር፣ ቻርጅ አልነበረውም። ልጅቷ በጣም ተጨንቃለች። ሲጀምር ደግሞ ትላንት የት አምሽተህ ነው? ማለት ከነ መቅዲ ጋር ነኝ ብለህ የት ሄደህ ነው? ለምንድን ነው የዋሻት? አረ እኔ ያልዋሻው መቅዲ፣ እንዴ ልሄድ ይችላለሁ ብያት ነበር። ከነ መቅዲ ጋር ልሄድ ይችላለሁ ብያት ነበርና እኮ ቤት አድረሃል? አይ ቤት አላደርኩም፣ ግን ከነ መቅዲ ጋር ልሄድ ነው ብያት ነበር። ስራ ላይ ምናምን ብያት ነበር። ስወጣ እንደዛ ነው። ከዛ ሄደህ ነው ዋሽታት? አረ ሩቅ ቦታ ነው የነበርኩት። እንትን ነበር ሩቅ ቦታ ነበርኩኝ እኮ። እና ለምን ታዲያ አትሊስት ስልክ አንስተህ ዚዚ ነኝ አትልም? እኔ ሶሪ እንትን ባትሪ ቻርጅ አልቆብኝ አሁን መኪና ስገባ ነው ቻርጅ ያደረግኩት። ሪክስዬ ጥሩ አልሰራህም። ልጅቷ በጣም ተጨንቃለች። የት እንዳለ ደውላልሽ ነው እንዴ? ታዲያ እኔ ሁላ ደነገጥኩ እኮ። አሁን ሁላ ላይክ እየተንቀጠቀጥኩ ነው። በቃ የሆነ ነገር የሆንክን የመሰለኝ። ስልክ እንዴት ጨክነህ እሷ ላይ ሳታነሳ አትቀርም? አረ በፍጹም። አሁን እንደ አጋጣሚ ስልኬ ከመክፈቴ አንቺ ከመደወልሽ በእናትህ በጣም ተጨንቃለች። ላይክ እኔ መልሼ ደውልልሽ ብዬ ላይክ ልደውልልህ ነው የዘጋሁባት። አሁን ደውልላታለሁ። እባክህ መልሰህ ደውልላት። እንዴ ምን ያደረክ ነው አንተ? አዲስ ጸባይ ያመጣህ እንዴ? አረ በፍጹም። እንዴ መቅዲ እያወቅሽ እንዴት ብሬክስ አዲስ ጸባይ ያመጣሉ ልሽ ታስቢያለሽ አንቺ? እኮ እኔ እኮ ማላቅ ሰው ሆንክ ደግሞ። ላይክ ከነ መቅዲ ጋር ነኝ ብለህ እንዴት ዋሻት? እኔማ እመጣለሁ ብዬ አስቤ ነበርና ወደዛ ላገኛችሁ። ከዛ እንደዛ ብዬ ነው የወጣሁት። ከዛ በኋላ ግን እንዳጋጣሚ አርጀንት ነገር ገጠመኝና ተው በእናትህ ተው። ጓደኛዬ ደግሞ እያወቅህ መሲ ምን ያህል ላይክ እንደዚህ አይነት ነገር እንደማችል እያወቅህ ከአንተ ጋር በተያያዘ ነገር ምን ያህል ማለት እንዴት ደንጋጣ እንደሆነች እያወቅህ በላሁን ደውልላት። እኔ የዘጋሁባት ደውዬ ቼክ ላድርገህ ብዬ ነው። እሺ አሁን መልሼ እደውልላታለሁ። ደውልላት። እሺ አያችሁ። አብየት ነይ መቅዲ ግቢ። አሁናቸው ደወለች እንዴ? ስልኳን ስክሪን ላይ ታሳይ። ላውድ አሎ መቅዲ። መሲ በጣም ይቅርታሽ የኔ እናት፣ በጣም ይቅርታ። ከኢትዮጵያ ከሆነ ችግር የለም። ከኢትዮጵያ ነው። ደነገጥኩ። በጣም ጨነቀኝ። እስካሁን ድረስ ቤት አልገባም። ስልኩ ስሞክርለት ዝግ ነው። አንቺ ጋር የደወልኩት መፍትሄ ካለ ብዬ ነው። እዛ ሳንታ ጋር ምሽተን እኮ ነው
ታውቂያለሽ ቪዲዮ እንደዚህ ፕሮሞሽን ለመስራት ምናምን እናመሻለን አንዳንዴ እኮ እና ታዲያ አመሸ ያደረ ዋለ እስካሁን ድረስ ስልክ እንኳን ደውሎ እዚህ ቦታ ነኝ አይባልም ይባላል። ግን ያው በጣም አምሽተን ነበረ እና እኔ ደግሞ ወደ ቤት መጣሁ። ጥያቸው ነው የመጣሁት። በእርግጠኝነት ደክሞት እዛው ተኝተው ነው። አይ መቅድዬ አዲስ ጸባይ እያመጣ ነው ብሬክስ። ወይኔ አንቺ እንትን አለሽ። ታይ እሱማ እንደዚህ አያደርግም ታውቂያለሽ። አይ ውዴ እንደዛ ባያደርግ ኖሮ አዳሩን ውሎውን ስልክ ዝግ አያደርግም ነበር። ቢያንስ ደውሎ እኮ ስልኩን ክፍት አድርጎ እንኳን ስደውልለት እዚህ ቦታ ነኝ ይለኝ ነበር። ኖ ስልኩ ዘግቶበት ነው የሚሆነው። ገባሽ? በጣም ነው ያመሸነው። በሶስታችንም ስልካችንን ስንጠቀም ነበረ፣ ስንጽፍ ምናምን ስናወራ ስልኩ ዘግቶ ነው በእርግጠኝነት። እኔ ራሱ ከገባው በኋላ ማለት ቀድሚያቸው ነው የወጣሁት ወደ ቤት የመጣሁት። ከዛ በኋላ ደውዬ ደርሻለሁም አላልኳቸውም፣ ስልካቸው ዝግ ነበረ። ለዛ ነው አሁን ሲከፍት ይደውልልሻል። ያው ተኝቶ ነው የሚሆነው። የኔ በጥራቃ ቴንኪው ዋሽታውኛል ብራንክ ተደርገሻል እንጂ